ማናችንም ብንሆን ሀብታም መሆንን አንጠላም። እውነታው ግን ያንን ስትረግል ማናችንም ብንሆን መጋፈጥ አንፈልግም። አንድ ከፍተኛ ገቢ ያለው ስኪል መማር ብቻ ግን ህይወታችሁን ሙሉ ለሙሉ ሊለውጠው እንደሚችል አስባችሁ ታውቃላችሁ? በዚህ ሰዓት ሀብታምና ህይወታቸውን እየቀየሩ ያሉ ሰዎች ስኪል ያላቸው ሰዎች ናቸው። በዚህ ቪዲዮ ደግሞ አክቹዋሊ ኢንካማችሁን ሊያሳድግላችሁ የሚችል በጣም ፓወርፉል የሆነ 5 ስኪሎችን ብሬክዳውን እያደረግን እናያለን። ተማሪ ልትሆኑ ይችላላችሁ፣ ሰራተኛ ልትሆኑ ይችላላችሁ። እነዚህን ስኪል በትንሽ ወራት ብቻ ተምራችሁ መስራት ትችላላችሁ። ከእናንተ የሚጠበቀው ከእናንተ ባህሪ ጋር ወይም ደግሞ ውጤታማ ሆንበታለሁ፣ ልረዳው እችላለሁ የምትሉትን ትክክለኛ ስኪል መምረጥ ብቻ ነው የሚጠበቅባችሁ። አለማችን ላይ በጣም ሀብታም የምንላቸውን ጄፍ ቤዞስ እና ኤለን መስክን ማየት ትችላላችሁ። እድለኛ ብቻ አይደሉም፣ የሆነ ማስተር ያደረጉት ስኪልም ጭምራላችሁ። ስለዚህ እናንተም አንድ ስኪል ህይወታችሁ ላይ አድ በማድረግ ብቻ ብዙ ነገር ማስተካከል ትችላላችሁ። ስለዚህ ስክሮል ማድረግ አቁሙና ይሄን ቪዲዮ እስከ መጨረሻ ይዩት። እንጀምር። የመጀመሪያው ሴልስ ነው። በነገራችን ላይ ሴልስ ሰዎችን የሆነ ፕሮዳክት እንዲገዙ ስለማሳመን ብቻ አይደለም፣ የሰውን ስነ ልቦና መረዳት፣ ፕሮብሌም ሶልቭ የማድረግና የሆነ ቫሊዩ ለዛ ቢዝነስ ክሬት ማድረግም ጭምር ነው። እያንዳንዱ ቢዝነስ ደግሞ ገቢ ይፈልጋል። እያንዳንዱ ቢዝነስ ደግሞ ገቢ ከፈለገ በተዘዋዋሪ ምን ማለታችን ነው? የሴልስ ባለሙያ ይፈልጋል ማለት ነው ያ ቢዝነስ። ይህን ቪዲዮ ስራ እንደውም አንድ ያየሁት መረጃ ምን ይላል መሰላችሁ? አለማችን ላይ በጣም ቶፕ የሚባሉ ሴልስ ማኖች ማለት ነው ከ100,000 እስከ $1,000,000 ድረስ በአመት እንደሚያገኙ አንብቤያለሁ። እዚህም ኢትዮጵያ ውስጥ ሪል ስቴት እና ኮንሰልቲንግ አካባቢ የሚሰሩ ሰዎች ጥሩ ገቢ እንደሚያገኙ አውቃለሁ። ስለዚህ የዚህ ስኪል እንዲኖረኝ እፈልጋለሁ የምትሉ ሰዎች ኢንፍሉዌንስ የሚለውን የሮበርት ኪያልዲኒን መጽሐፍ ማንበብ ትችላላችሁ። በተጨማሪም ደግሞ ሀብስፖት አካዳሚ ላይ ነፃ ኮርሶችን ጆይን ማድረግ ትችላላችሁ። በነፃ ነው። ዩቱብ ላይ ደግሞ የዳንሎክ፣ ግራንት ካርዶኒ፣ አሌክስ ሆርሞዝ የመሳሰሉ ቻናሎችን ጆይን አድርጋችሁ ስኪሉን በደንብ ማወቅ ትችላላችሁ። ስኪሉን በደንብ ካወቃችሁ በኋላ ትረስት ሚ ይህን ስራ በደንብ መስራት ትችላላችሁ። ሁለተኛው ዲጂታል ማርኬቲንግ ነው። በዚህ ዲጂታል ጊዜ አቴንሽን አላችሁ ማለት እንግዲህ ገንዘብ አላችሁ ማለት ነው። እየኖርን ያለ ነው በዲጂታል ዓለም ውስጥ ነው። ቢዝነሶች አሁን ላይ ደግሞ ለኦንላይን ማርኬቲንግ በጣም ብዙ ቢሊየንስ ነው ስፔንድ እያደረጉ የሚገኙት። እናንተ ደግሞ ሲኦ ሶሻል ሚዲያ አድሶች ላይ ወይም ደግሞ ኢሜይል ማርኬቲንግ ላይ ማስተር ማድረግ ከቻላችሁ ከካምፓኒዎች ጋር ዲል እያደረጋችሁ የሚገራረም ክፍያዎች ልታገኙበት የምትችሉት ምርጥ ስኪል ነው። ወይም ደግሞ ይህን ስኪል ተጠቅማችሁ የራሳችሁን ፐርሰናል ብራንዲንግን ማሳደግ ትችላላችሁ። ለምሳሌ ጀማሪ ፌስቡክ አድስ ሆናችሁ ለአንድ ክላይንት በወር 10,000 ብር ብታስከፍሉ 5 ክላይንት ቢኖራችሁ በወር ላፕቶፓችሁን ብቻ ተጠቅማችሁ 50,000 ብር ማግኘት ትችላላችሁ ማለት ነው። ስለዚህ ልሰሩበት ያሰባችሁትን አንድ ፕላትፎርም ምረጡና ከዛ ዲፕሊ እዛ ላይ ፎከስ አድርጉ። ስኪሉን መማር ጀምሩ። ይህን ኮርስ በነፃ ማግኘት ከፈለጋችሁ ደግሞ ጉግል ዲጂታል ጋራጅ እና ሀብስፖት አካዳሚ ዌብሳይቶች ላይ በነፃ ማግኘት ትችላላችሁ። በተጨማሪም ደግሞ ዩቲዩብ ላይ ኔል ፒተር፣ ሰርፋይ ፒፒሲ፣ ሲምፕሊ ለርን፣ ሀብስፖት እና አዳም ሀያርት የሚባሉ የመሳሰሉ ቻናሎች ላይ ጽድት ያሉ ቱቶሪያሎችን ማግኘት ትችላላችሁ። ሶስተኛ ኮፒራይቲንግ። ዓለም ላይ ያሉ ሁሉም በጣም የተሳካላቸው ወይም ፕሮፊተብል ናቸው የምንላቸው ቢዝነሶች ኮመን የሆነ የሚያመሳስላቸው ነገር አለ። ሰዎችን ለማሳመን፣ ሰዎች ላይ ተጽዕኖ ለማሳደር እንዲሁም ፕሮዳክታቸውን ለመሸጥ ቃላትን እንዴት መጠቀም እንደሚችሉ ያውቃሉ። ይህ የኮፒራይተሮች ስራ ነው። ከእያንዳንዱ ሰክሰስፉል ከሆኑ ማስታወቂያዎች ሊሆኑ ይችላሉ፣ ሽያጮች ሊሆኑ ይችላሉ። ከእነሱ ጀርባ ኮፒራይተሮች አሉ። ኮፒራይቲንግ ማለት ሰዎችን ሊያሳምን የሚችል ሰዎች እዛ ነገር ላይ አክሽን እንዲወስዱ ወይም ፕሮዳክቶችን እንዲገዙ አለም ዌብሳይት ከሆነ ደግሞ እዛ ዌብሳይት ላይ እንዲገቡ ወይም ሊንኮችን ክሊክ አድርገው እንዲመዘገቡ አሪፍ ቃላቶችን በመጠቀም የተለያዩ ጽሁፎችን ማዘጋጀት ማለት ነው። ለምሳሌ የናይክ ብራንዶች ላይ ያለውን ጀስት ዱት የሚለውን ትሬድማርክ አይታችኋል። ያቺ 3 ቃል ብዙ ሚሊዮኖች ያንን ብራንድ እንድንገዛ ኢንስፓየር አድርጎናል። ያ የኮፒራይቲንግ ፓወር ነው። በነገራችን ላይ ይህን ስራ ፍሪላንሰር መሆናችሁ መጀመር ትችላላችሁ። መጀመሪያ ግን ይህ ስኪል እንዴት ነው የሚኖረኝ ካላችሁ የግድ ኮሌጅ ገብታችሁ ወይም ብዙ ክፍያ አውጥታችሁ መማር አይጠበቅባችሁም። እነዚህ ከላይ የማስቀመጥላችሁ መጽሐፍ ዲፕሊ ስለ ኮፒራይቲንግ እንድታውቁ ያግዛችኋል። በተጨማሪም ደግሞ እነዚህ ዌብሳይት ላይ እና የዩቱብ ቻናሎች ላይ መርጣችሁ ዲፕሊ ስኪሉን ዲቨሎፕ ማድረግ ትችላላችሁ። ስኪሉን ዲፕሊ ካወቃችሁ በኋላ ደግሞ ዴይሊ መጽሐፍን ፕራክቲስ ማድረግ አለባችሁ። ለምሳሌ የሆኑ ጽሁፎችን ለሆኑ ፕሮዳክቶች በመጻፍ መለማመድ ትችላላችሁ። እንዲሁም ደግሞ የሆነ ዌብሳይት ላይ ያያችሁትን ወደ ራሳችሁ እያመጣችሁ በራሳችሁ ሀሳብ መጻፍ ትችላላችሁ። ሌላኛው ደግሞ ሊንክዲን ላይ ወይም ትዊተር ላይ ፖስት በማድረግ ፊድባክ እየተቀበላችሁ መለማመድ ትችላላችሁ። አራተኛ ኮዲንግ ነው። አሁን ላይ ፕላኔታችን ላይ በጣም ከፍተኛ ክፍያና
ተፈላጊ ናቸው ከሚባሉት ስኪሎች አንዱና ዋናው ኮዲንግ ነው። እድሜ ለአርቲፊሻል ኢንተለጀንስ። አሁን ላይ ደግሞ በጣም ነገሮች እየቀለሉ ናቸው። ቻትጂፒቲ እና ኮፓይለትን እንኳን ተጠቅማችሁ በጣም ብዙ ነገር መስራት ትችላላችሁ። ኮደር ለመሆን ደግሞ የግድ የኮምፒውተር ሳይንስ ዲግሪ እንኳን ሊኖራችሁ አይገባም። ጀስት ስለ ፓይተን፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ በደንብ ዲፕሊ ማወቅ ከቻላችሁ ራሱ ኮደር መሆን ትችላላችሁ። የሆነ አንድ ሰዎችን ሊጠቅም የሚችል ነገር ደግሞ ዲቨሎፕ ማድረግ ከቻላችሁ የማያቋርጥ ገቢ ልታገኙበት የምትችሉት አይነት ስኪል ነው። ከጀማሪ እስከ አድቫንስድ ኮደር መሆን የምትችሉበትን ነፃ ኮርሶች የሚሰጡ ዌብሳይቶች እና የዩቱብ ቻናሎችን እዚህ ጋር አስቀምጥላችኋለሁ። ተጠቀሟቸው። አምስተኛው ኮንተንት ክሬሽን። ኮንተንት ክሬሽን የኔ ፋቮራይት ስኪል ነው። ብዙ ሰዎች በፍጥነት ህይወታቸውን በኮንተንት ክሬሽን ሲቀይሩ እያየን ነው። ኮንተንት ክሬሽን በቀላሉ ድምፃችንን፣ እውቀታችንን ወይም ፐርሰናሊታችንን በመጠቀም ቪዲዮዎችን መስራት ነው። አለቀ። ልትቸገሩ የምትችሉት አንዴ አቴንሽን ቢልድ እስከምታደርጉ ድረስ ነው። አንድ ጊዜ እንደውም አቤል ብርሃኑ እንዲህ ብሎ ነበር። ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። 4ኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15፣ 10፣ 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድን ነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይኸውም የሆነች ነገር እየሰራችሁ፣ የሆነች ነገር ላይ እየተፍጨረጨራችሁ፣ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸውን በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ። እነ አሊ አብዳል፣ ሚስተር ቢስት እንኳን መጀመሪያ ላይ ኦዲየንስ ቢልድ እስኪያደርጉ ድረስ ተቸግረዋል። ከዛ ነው ፐርሰናል ብራንዲንጋቸው ካደገ በኋላ ነው እነዛን ሁሉ ሰብስክራይበሮች፣ እነዛን ሁሉ ሚሊዮኖች ጀነሬት ማድረግ የቻሉት። ኮንተንት ክሪኤሽን ደግሞ ከዜሮ የሚጀመር ነገር ነው። ፋንሲ የሆነ ካሜራ እንኳን አያስፈልጋችሁም። የሚያስፈልጋችሁ ስልካችሁ ፕላስ ኮንሲስተንሲ ፕላስ ቫሊዩ ነው። መጨረሻ ላይ ሪዛልታችሁን ታገኛላችሁ። ዛሬውን ስልካችሁን አውጡና የሚያስተምር የሚያዝናና ወይም ፐርሰናሊቲያችሁ ብቻ ያላችሁን ነገር ለሰው አውጡና ሼር አድርጉ። ለኮንተንት ክሪኤሽን ማወቅ ከፈለጋችሁ ደግሞ እነዚህን የዩቲዩብ ቻናሎች ዲፕሊ ገብታችሁ ያቸው። ዩቲዩብ ክሪኤተር አካዳሚ፣ አሊ አብዳል፣ ቲንክ ሚዲያ፣ ቫኔሳ፣ ፊልም ቡዝ የመሳሰሉ ቻናሎች ሾርት ፎርምም ሎንግ ፎርምም መስራት ለምትፈልጉ በደንብ ነው የሚጠቅሟችሁ። እነዚህ ላይፍ ቼንጀር የሆኑ ስኪሎች አንድም ሳንቲም ሳታወጡ በነፃ ኢንተርኔት እና ስልካችን ወይም ላፕቶፓችሁን ብቻ ተጠቅማችሁ የእነዚህ ስኪል ባለቤት ልትሆኑ ትችላላችሁ። አይሆፕ እነዚህን ስኪል ተምራችሁ የሆነ ቦታ እንደምንገናኝ ቪዲዮ እንደጠቀማችሁ አስባለሁ። ከጠቀማችሁ ደግሞ ላይክ ማድረግ እንዳይረሳ። ለሌሎች እንዲደርስ ደግሞ ቪዲዮውን ሼር አድርጉት። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ቻው።